ኒኮላስ ጃክሰን አይ ኒኮላስ ጃክሰን ጃኩፓ በቃ ልትመለስ ወሰንክ አይደል? ይኸውላችሁ ከሊያም ዴላፕ ግን ማለት ነው ፋር በጣም የተሻለ ተጫዋች ነው ኒኮላስ ጃክሰን። አሁን እንግዲህ በፕሪሲዝኑ ማለት ነው ከክለባችን ቼልሲ ጋር ይቆያል። ከዛ በኋላ እዛ ላይ በሚያሳየው ፐርፎርማንስ ማለት ነው ጃቢ አሎንሶ ክለባችን ላይ እንዲቆይም ከክለባችን እንዲወጣም ሊወስንበት ይችላል፣ አይታወቅም። ግን በእኔ ሳቤ ማለት ነው ጃቢ አሎንሶ እድል ሊሰጠው ይችላል ብዬ አስባለሁ። እድል ከሰጠው ደግሞ ትልቁ ጥያቄ የሚሆነው ኒኮላስ ጃክሰን በቀጣይ ሲዝን በምን አይነት መንገድ ነው የሚጠቀመው? የጃኦ ፔድሮ ተቀያሪ ነው የሚያደርገው ነው ወይስ የሆነ ሌላ ታክቲክና ፎርሜሽን ፈጥሮ ሁለቱም አንድ ላይ እንዲጫወቱ ሊያደርጋቸው ይችላል? አይታወቅም። እሱ የጃቢ አሎንሶ ስራ ነው። ኒኮላስ ጃክሰን ግን ማለት ይችላል ስትለው የማይችል አይችልም ስትለው የሚችል አይነት ተጫዋች ነው። በጣም ፈጣን ነው። የሆነ ያክል ድሪብሊንግ ችሎታው በጣም አሪፍ ነው። አብሮ ለሚጫወቱ ከጎኑ ለሚጫወቱ ተጫዋቾች የሚሰጥ ስፔስ የሚፈጥረው እድል በጣም አሪፍ ነው። ገብቷል። ሃሪኬን የሚያክል ተጫዋች እኮ በባየር ሚኒክ ቤት በባየር ሚኒክ የሚያክል ቲም ላይ ማለት ነው ሲጫወት ነው የቆየው። ተቀያሪ መሆን ይችላል ብዬ አስባለሁ። ግን ቤስት 11 ውስጥ ገብቶ ማጫወት ይቻላል። ለዋንጫ ለምናምን የምትጫወት ኮንክ ያን ያህል የምትደፍረው አይነት ተጫዋች አይደለም። እኔ በጣም ነው የሚያወዛግበኝ። ገብቷል። አልጠላውም እኮ ገባ አልጠላውም ያን ያህል ማለት ነው። ግን ጃቢ አሎንሶ ይህን ልጅ አፕዴት አድርጎ ኮንፊደንሱን አምጦለት ከዛ በኋላ የሆነ ለሱ የሚሆን አጫወት ፈጥሮ ምናምን ነገር ወይ ተቀያሪ ወይ ከቲሙ ጋር አብሮ እንዲዋሃድ ቢያደርግ ሞር ፖቴንሻል ያለው ተጫዋች ነው ብዬ አስባለሁ። የእናንተን ሀሳብ አስተያየት ደግሞ በኮመንት አጋሩኝ። ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ እና ሪፖስት ማድረግ እንዳትረሱ ማለት ነው።